ያልባስ ሄዳል እንዴ ግን ምናምን ታንኳ ሩቅ ነው 4 እስከ 5 ሜትር ወደ ስር ተቆፍሮ የወጣ ነው። እኔ ያየሁትን መጥቶ ካላዩ ማን ያምነኛል አለ ሰውዬ። እዚህ ጋር እናበቃለን። ዮ ሲሰምጥ አያችሁታ። ሰላም እንዴት ናችሁ? ዛሬ ደግሞ የት ነው ያለነው? የት ነው? አዎ ከምገምቱት በኋላ ነው ያለነው ማለት ነው። ዛሬ ያለነው ይሄ እንደዚህ ዳገት ምናምን ይሄ የሚመሳሰለው ማለት ነው በተፈጥሮ መንገድ የተቆፈረ አይደለም ማለት ነው። በሰው ሰራሽ ነው እንደዚህ ገደል ምናምን ነው። ይሄን ታውቃላችሁ። ሰውዬ ባቡር ሜድ የመሬት ባቡር በአሜሪካ በቻይና እና በአውሮፓ ሀገራት ላይ የምትዘዋወሩ ይሄን ታውቃላችሁ። ምን ሐል ወደ መሬት ተቆፍሮ ምን ሐል መሬት ስር ያለ ከተማ ምን ሐል መሬት ስር በከተለይ አሁን ቻይና ቾንቺን ከተማ መሬቷ የት እንደሆነች አታውቁም ማለት ነው። ቾንቺን ከተማ ላይ ያላችሁ ቻይና ላይ ማለት ነው። ሆንግ ኮንግ ደግሞ ፎቁ እንደዚህ ማለት ነው። ለምሳሌ ቾንቺን ከተማ ብትሄዱ እዚህ ጋር በኔ ስትሬት ያለው 6ኛ ፎቅ ከሆነ ለሌላው መሬት ነው የሚሆነው። ይሄ መሬት ከሆነ ለሌላኛው 6ኛ ፎቅ ነው የሚሆነው። ልክ እንደዛ ማለት ነው። በዚህም በኢትዮጵያ ከተማ በኢትዮጵያ ሀገራት ላይ ማለት ነው እንደዚህ ሀገሮች አሉ። ለተለያየ ፐርፐሶች ይቆፈራሉ ማለት ነው። ለምሳሌ እዚህኛው ቦታ ላይ ለጥ ያለ ወጥ የሆነ መንገድ ማለት ነው ወጥ የሆነ ማሳ ነበረ፣ የእርሻ ማሳ። አሁን ግን ምን ሆኗል ማለት ነው? ኑ ላሳያችሁ፣ ተከተሉኝ። ኑ ላሳያችሁ። አሁን እዚህ ጋር እንደምታዩት ማለት ነው ይሄ ድንጋይ ነው የሚታየው። ይሄ ድንጋይ ፈልገው ወይም ደግሞ አፈሮቹ ማለት ነው ከአናት ከምታያቸው አፈር የተለየ ልክ ወደ አሻዋማ ምናምን የሚቀርብ መሬት ነው ማለት ነው። እዚህ ጋር የቆፈሩበት ምክንያት ምንድነው? መንገድ እየተሰራ ነው። አሳያችኋለሁ። ከዚህ በፊትም አሳይቻችኋለሁ አስፋልት ብዬ ማለት ነው። ለሱ መንገድ ሲቆፍሩ ዳርዳሩን መሰረቱን ለማረቅ ሲሉ ማለት ነው እሱ ሊሞሉ ሲመጡ መጀመሪያ ድንጋይ ያረጉና ከአናት ደግሞ አፈር ነው እያረጉት የሚሄዱት። ያ የቆፈሩት አፈር ደግሞ ያው አልሆነም ይላሉ። ይሄው እዚህ ጋር ያለ አፈር ነው። ይሄኛው እዚህ ጋር አሳያችሁ። የአናት ላይ የተከመረው አፈር ነው፣ እሱ አይሆንም። ስለዚህ እዚህ ጋር መርምረው ምን አግኝተዋል? አፈር አግኝተዋል ማለት ነው። በተጨማሪም ከዚህ ምን ያገኛሉ? ድንጋይ ያገኛሉ። መጀመሪያ የእርሻ ቦታ ነበረ ማለት ነው። እንግዲህ ቆፍረውት ምን አርግተውታል? በቃ በተፈጥሮ ይሄ ፎልዲንግ ቮልካኖ ምናምን የሚባል አለ፣ እሱን ነው የሚመስለው ማለት ነው። ለምሳሌ ነው ላሳያችሁ። አሁን ለምሳሌ እነኚህ ድንጋይ ብታዩ ተቆፍረው ነው የወጡት። በቃ ይሄኛው ከ4 እስከ 5 ሜትር ወደ ስር ተቆፍሮ የወጣ ነው የሚመስለው። ግን አሁን ለተወለደ ትውልድ ሲወለድ ጊዜ ይሄንን ላገኘ ሰው ምን ይመስላል? ምን ይመስላል? በተፈጥሮ መንገድ የሆነ ነው የሚመስላቸው ማለት ነው። ይሄው እዚህ ጋር የተለያዩ ስካቫተር ግሬደሮች ወጥተው ቆፍሮ ነበረ ማለት ነው። እናም ውሃም የመነጫለ ምን ሐል ቢጠልቁ ነው ውሃ የሚመነጩት? ታዲያ ይሄን እናንተ መገመት ትችላላችሁ። እኛ ስንት ሜትር ቆፍረን ያገኘውን ውሃ እነሱ ግን እንዲቆፍረው ውሃ አግኝተዋል። አሳያችኋለሁ። ውሃ አሁን የደረቀ ቦታም አለ። እናም ደግሞ ውሃም ያለበት ቦታ አሳያችኋለሁ። ድንጋዮች ተሰባብረው ማለት ነው። ፐርፐስ ዋና ዓላማ ለምንድን ነበረ? ለአፈር ነበረ ማለት ነው። ግን እነሱ ይሄን ድንጋይ አግኝተዋል። ይሄንን ድንጋይ ግን ስራ ላይ እያወሉት ነው ያሉት። ግን ዋናው ለመጀመሪያ ያሰቡት ግን አፈሩ ነው። አፈሩን ነው የፈለኩት። ልክ እንደ አሸዋ ነው፣ ግን አሸዋም አይደለም እንደ አሸዋም ነው ማለት ነው። አይጨቀይም። ሲጨቀይ ጊዜ እንደ ሌሎቹ አፈር አይናድም፣ አይሸረሸርም ማለት ነው። ለዛ ፈልገውታል ማለት ነው። እንግዲህ የሰው ልጅ ጥበብ እዚህ ድረስ መጥቷል ማለት ነው። መጀመሪያም የሰው ልጅ ጥበብ በሰለሞን ተጀመረ ነው። በሰለሞን የተጀመረው አንተ ያው የላቀው ነው የሚወራ ለስለ ጥበብ ሲወራ ያው ሰለሞን አለመነሳቱ አይቀርም ማለት ነው። እንግዲህ እንዲህ ነው። በተጨማሪ ደግሞ ከኢትዮጵያ ውጭ ሄዳችሁ የሰው ልጅን ጥበብ ማየት ትችላላችሁ። በቃ ይሄ በተለይ ሰብዌ ልክ ይሄ ኒውክሊየር ሊያብላሉ ሲሉ ጊዜ መሬት ስር የሚገቡት ድብ ጥልቅ በቃ እንዲህ አይነት አድቬንቸር የሚያስደስታችሁ ከሆናችሁ በአውሮፓ ሀገሮች ውስጥ ሄዳችሁ ማየት ትችላላችሁ። እኔ አላቅም ግን በኢትዮጵያ ሰብዌ ያለ እንደ የባቡር ምድር ባቡር ቤዝመንት ግን እንትን ድሬዳዋ አለ መሰለኝ፣ እንደዚህ አለ መሰለኝ። ግን እንደ ሌሎቹ የመሬት ስር ማርኬት የመሬት ስር ገበያ ልክ በቃ ምድር ውስጥ ሆነ የፈለከውን ነገር የምታገኘው እንዳለ ሰብዌ ባቡር አለ። እንግዲህ ያው ሊኖርም ይችላል ማለት ነው። ግን ሰምቻለሁ ድሬዳዋ የምድር ባቡር ምናምን ሲሉ ማለት ነው። ግን ያው በዝፋት ያየሁት አውሮፓ ሀገሮች እንደ ቻይና ምናምን ያለ አለ ማለት ነው። እንግዲህ ይሄ የሰው ጥበብ ልጅ ምን ያህል ያስገርማል ማለት ነው። ለማንኛውም ይሄንን አካውንት ላይክ ፎሎ እያደረጋችሁ ማለት ነው ተከተሉኝ። ውሃውን ደግሞ አሳያችሁ ነው። ኦልሞስት ጭቃ ነው ያው ወደ መድረቅ ይሄዳል። ታው እዚህ ጋር ያገኙት ማለት ነው እንዳለ። ግን እነሱ አፈር እናገኛለን ብለው ድንጋይ ይወጣ ይሄን እንደምታዩት እንግዲህ እዚህ ጋር እንዳለ ድንጋይ ነው። እነሱ ግን አፈር ብለው ነው ወጡ። እዚህ ጠጋባ ካሜራው
አሳያቸው። ይኸውልህ ቆይ በእጄ እየነካው ላሳያቸው። አገራው አልደርሰም። በቃ መታጠብ ትችላላችሁ። አንተ እንዴት ነው የሚቀዘቅዘው? በጠዋት ስለመጣን ነው እንዴ? ፍሪጅ በለው። አሁን ነው ውሃው ፀሐይ የሚያገኘው መሰለኝ። እዚህ ጋር መጀመሪያ ሲወጣ ይሄ አፈሩ ዳገቱ ምናምን ይከለክለዋል። እንግዲህ ይኸውልህ እዚህ ጋር የሆነ የቪክቶሪያ ሐይቅ ይመስላል። በቃ ሐይቅ በለው። ጀልባ አስኬዳል እንዴ? ግን ምናምን ታንኳ ሩቅ ነው አይደለም ባባ። እንግዲህ አሳያቸዋለሁ። የቀረ ቦታም ላለ ሌላ ቦታ አለዋ? የለም ተጨርሷል። በቃ እዚህ ቦታ የመነጨው ይሄ ነው ማለት ነው። እንግዲህ ይሄ ነው። በቀረ ደግሞ ተራራው ላይ እየወጣን እናያለን። ናስ ለምሳሌ ላሳየው የእርሻ መሬት እንደሆነ መጀመሪያ እዚህ ጋር ይኸው ሌሎች አሉ። ልክ ይሄም የተቆፈረው እንዲህ ነበረ። ምናልባት በካሜራ ውስጥ ሳሳያችሁ ላይመስል ይችላል። በጣም እንዲህ ያው ሪል መታችሁ ካላየሁት ማለት ነው። እኔ ያየሁትን መጥቶ ካላዩ ማን ያምነኛል አለ ሰውዬው። ልክ እንደዛ ማለት ነው። አሁን እዚህ ብታዩ በጣም የሚያስፈራ ገደል ነው። በተፈጥሮ የሆነ ነው የሚመስለው። ይሄ ቮልካኖ የመሬት መሰንጠቅ የመሬት መሸርሸር ምናምን ልክ እንደዚህ ለጥ ያለ ነው የሚመስለው። እኔ ራሱ አሁን ደክሞኛል ካለሁ እንዳገታው ወጥቼ ማለት ነው። ያው እዚህ ጋር ተሰንጥቋል። አንተ በያ እዚህ ጋር የሆነ እዚህ ጋር ቅርብ ይመስላል እንጂ ሩቅ ነው እውነት። እዛ ድረስ እዚህ ጋር እንዳለ ውሃ አልወጣም መሰለኝ። እዚህ ጋር በቃ አፈሩን ዋናውን ካገኙት በኋላ ልክ መጀመሪያ እንዲህ ነበር። አሁን እዚህ ጋር ጎ የት ጎ እዛ እሺ እና ያለን እስኪ ምንጭ አለ ተብለናል። እዚህ ጋር አሁንም እስኪ እናያለን እዚህ ውስጥ ማለት ነው። የላይ ድንጋይ ይታያቸዋል እዛ ጋር። በስማም ድንጋዮቹ አንተ እዛ ጋር እዚህ ጋር ማለት ነው ድንጋይ አለ። እንግዲህ በዚህ ጋር ነው የምወርደው። ወይ ልጁ እንዴት ነው በቃ እዚህ ገደል ውስጥ ሜት ጂሰስ አብራችሁን ነው እንዳትሰላችሁ። እሴቱ ጋር ነው አንተ ምንጭ ደህና መሬት እንዲቆፍሩ ያድርጉት። እኔ እኮ አውቀው ነበር ይሄን ቦታ ራሱ ለጦ ነው ማለት ነው። የዛሬ 2 አመት ነው 1 አመት ነው አንተ የቆፈሩት። ጂሰስ እዚህ ጋርማ የሚመስለው ጃይንት ተራራ ነው የሚመስለው። አተዚስ ደግሞ እንትን አይደለም ጃይንት እቺ ላይ እዚህ ጋር ለብቻ አንተ ሰርተዋታ። ዋው ተመስጣለሽ። ቆይ እናም ቦጫ አርቃት ይው ሲሰምጥ በየሱስ ረገረግ ነው እንዴ? አይሰማችሁ መሰለኝ ለዳንተ ረገረግ ነው። እኔ ይነርገን ነው ብቻ አያችሁታ። እንግዲህ ይሄን ነው የሚመስለው። የዛሬ ቪዲዮ ጨርሻለሁ። በቃ እንዳለ ገደሉን አዟዙሬ አሳይቻችኋለሁ። እዛ ጋር ድንጋይ ብቻ አሳይቻለሁ። እሱንም ድንጋይ ያው እሱ ይቀራል። እንግዲህ ኧረ ይቀራል እንዴ? አልጨረስንም እንዴ? ምን ያካክላሉ ደግሞ ድንጋዮቹ አንተ። ይሄ እዚህ ድንጋይ ላይ ነበረ ምርት የሚወጣው። እስማ በዚህ ጋር እናበቃለን። በሌላ ቦታ በሌላ ሀገር በሌላ ነገር እስከምንገናኝ ይመቻችሁ። ቪዲዮ ላይክ ማድረግ እንዳይረሳ። ይሄ ቪዲዮ ዛሬ በዙ ያበቃል ማለት ነው። ይሄን ቪዲዮ ደግሞ ከወደዳችሁ ላይክ አድርጉ፣ ኮፒ ሊንክ ሼር ማድረግ እንዳይረሳ። የዩቲዩብ ቻናሌም ደግሞ ባዮ ላይ አለ፣ እዛ ላይ የገባችሁ ፎሎ አድርጉ። በሌላ ቪዲዮ እስከምንገናኝ ይመቻችሁ። ባይ ባይ። ቤተሰብ ላይክ አድርጉ። እንግዲህ ይሄን ቪዲዮ የዩቲዩብ ቻናላችንም 3000 ሰብስክራይብ ደርሰናል። እንግዲህ እሱንም 10000 ለመግባት ተስፋ እናደርጋለን። ይመቻችሁ። ባባቻው